ዛሬ ሰላም ስላችሁ እርግት ባለ መንፈስ ነው። ምክንያቱም ይህ የምታዩት ረጅሙ ባለ ግርማ ሞገሱ ንጉስ የሚመስለው ቤት የሚሸጥ ነው ስላችሁ ምናልባት ወይ ሰርፕራይዝ ይሆንባችኋል ወይም ደግሞ ምንድን ይሆንባችኋል ፕራንክም ይሆንባችኋል አልል እውነት ስለሆነ ማለት ነው። የሚሸጥ ቤት ነው። ከታይ እንደምታዩት ጥቁሩ አስፋልት የደሴ አዲስ አበባ መንገድ ላይ በጣም እዛ አካባቢ ውድ የሚባል ቦታ ላይ የቆመ ትልቁ ህንጻ የሚያምረው በግርማ ሞገስ ጥድት ብሎ የተሰራው ፎቅ ነው። ታች ለተለያዩ ለቡቲክ ቤቶች ተከራይቷል። ልብስ ቤቶች ናቸው የሚሸጡ። ከፍ ስትሉ ደግሞ ካፍቴሪያ አለው፣ ሳሎን ትልቅ ሳሎን አለው ማለት ነው። ወንድ ከፈስቱ ደግሞ ለተለያዩ ሽጓ ክፍል አንተ ተከራይተውት በርካታ ሰዎች አሉበት። ክላስ ውስጥ ተላይታውታላችሁ። ወደ ታይኬምሲን ሙሉ ከተማውን ምታውት ባታቡን አዘግዝቃችሁ ነው። ምናልባት አዘግዝቃችሁ ስታው አንገታችሁ ሊያማችሁ ይችላል። ይሄ ጋር ሳሎን ነው። አንድ እናት አሉ። እርሳቸውን እንዳልቀርጻቸው ወደ አንድ ወገን አርጌው ነው። ምክንያቱም ትልቅ ሰው ናቸው፣ እንድቀርጻቸው አልፈለኩም እላችኋለሁና የዚህን ቤት ዋጋ እነግራችኋለሁ። ብትገዙት ግዙት፣ ካልገዛችሁት ደግሞ ሸር አድርጉት። ሌሎች ሰዎች ይገዙት ይችላሉ። አላህ አቅም ይሰጣቸው። እኛ አቅም ዛሬ ባይኖርና ነገ ይኖርናል፣ እመኑኝ። በዚህ አጋጣሚ እዚሁ ቤት ስር ማህበር አለ። መግባት የምትፈልጉ በደንብ ላጣራና ማህበር ልትገቡ ትችላላችሁ። እንዲሁም በተመጣጣይ ዋጋ ፎቅ ያልሆነ እንደዚህ የምታዋቸው ቤት እዚህ ቀዩ መኪና ስር ማለት ነው እነሱም ይሸጡ ነው። እነዚህ ቤት ክራዩ በነገራችን ላይ እቺ ሴት ይቅርታ ትበለኝ አቤት እንትናቸው ለማንኛውም አስተፍሩላህ አውዝ ቢላህ። እነዚህ ቤቶች እዛ ቤት ስር የተከራዩ ናቸው። እነዚህ ልብስ ቤቶች አሉ። ከዛ ደግሞ ላይ ስትወጡ ካፍቴሪያ ትልቅ ሳሎን አለ። ከፍ ስትሉ ደግሞ ለተለያዩ ክላሷን ታውታላችሁ። ተከራይተው የሚኖሩበት ቤት በጣም ምርጥ ዘመናዊ የሆነ ቤት ነው። የዚህ ቤት ዋጋ ልንገራችሁ። ላይክ አድርጉ፣ ሼር አድርጉ። ሰላም ግን ብያችኋለሁ። አንዳንዴ እኮ የሚያሞቀር ይስናገር ረሷል። ሰላም አለይኩም ወራህመቱላሂ ወበረካቱ ካላልኳችሁ ብያችሁም ከሆነ ድጋሚ በረካ እንጂ ከፋት የለውም ማለት ነው። እሺ እና ይሄንን ቤት መግዛት የምትፈልጉት ወንድሞቼ ስክሪን ላይ ባለው ስልክ ቁጥር እንድታናገሩኝ እፈልጋለሁ። በጣም ጸዲ ኬሚሴ ከተማን አዘግዝቃችሁ የምታውበት ነው። ይሄ የምታውት ባዶ ቦታ የማህበር ቦታ ነው። ሰው መግባት የሚፈልግ ካለ ያስገባሉ። እንዲሁም እዚሁ ቤት ስር እነዚህ አጫጭሎቹ ቤት ስር ደግሞ አሁንም የሚሸጥ ቤት አለ። ይውታሁንን ያለው ሁለተኛው ፎቅ ሁን ሶስተኛው ፎቅ ሁን ነኝ። ወደ ታይ ነው የምታውት አላልኳችሁም? ከተማው ወደ ታይ ነው የምታውት ያልኳችሁ እኮ በምክንያት ነው። እዚህ ላይ ወጣችሁ መላክ ኬሚሴን ማየት ብቻ ነው። እናንተ ምንም አይጠበቅባችሁ። ደርቤ ላይ አይጠበቅ ምናምን፣ ሳተላይት አይጠበቅ ምናምን አይጠበቅ ምናምን። ቀጥታ ከተማውን በበረት አይናችሁ አላህ በሰጣችሁ ነው ቁልቁል የምታውት። ስለዚህ እንዳልኳችሁ ከታች ለልብስ ቤቱ የተከራይቷል። መሃል ላይ ደግሞ ትልቅ ሳሎን አለ። ከሳሎኑ በላይ ደግሞ ክላስ ያላቸው ሁለት ነው ሶስቱ ፎቅ ላይ የተለያዩ ክላስ ያላቸው በርካታ ሰዎች ውስጥ የሚኖሩበት አንዷን ክላስ 5000 የተከራዩ ብዙ ክላስ ያለው ልክ እንደ ሳውዲ ጅዳና ሪያድ ቤት አይነት ውስጡ አለ። እዛ ውስጥም ገብታችሁ እንግዲህ ብታከራዩት የምትሉ ሀብታም ነው በነገራችን ላይ የምትሆኑት ያለ ምንም ኪሳራ ያለ ምንም ወጪ ማለት ነውና በጣም ጸድ የሆነ ቤት ነው። መስጂዱም እዛው ፍለፍታችሁ ነው። ከተማው ገበያው ወደ ቀኝ ያለው ከተማ ብከዱ ወደ ግራ ያለው ከተማ፣ ወደ ማህበር ብከዱ ወደ ጤና ጣቢያውም ጋር በነገራችን ላይ ማዶ ለማዶ ቅርብ ነው ለሁሉም በቃ እና በጣም ጸድ የሆነ ምርጥ ዘመናዊ ቤት ነው። ይሄን ቤት መግዛት አቅሙ ያላችሁ እሰይ፣ አቅሙ ከሌላችሁ አቅም ላላችሁ ሼር አድርጉት። እኛም እንጠቀምላችሁ ወዳለሁኝ። ላይክ አድርጎ ኮሜንት አስቀምጡ። ወላሂ ይሄ ቤት የሚሸጥ ነው። እንዳልኳችሁ የዚህ ቤት ዋጋ ጥሪው 40 ሚሊዮን ብር ይላሉ። በጣም ድርድር አለው። ይሄ ነው አላችሁም ገዥ ሆናችሁ ቀርባችሁ ትክክለኛ አቅሟለን ስትሉት ደላደሩና ከዚህ በታችም ሊሸጣል ማለት ነው። ያው ድርድ ይሄ መጥሪያ ነው። ነገራችን ላይ አረብ አገር ላይ ገበያ ወደ ላይ ነው የሚከደው። ኢትዮጵያ ደግሞ ገበያ ወደ ታይ ነው የሚደራደሩት። በጣም ምርጥ ጸዴ ዘመናዊ ቤት ነው። ስለዚህ ይሄን ቤት መግዛት የምትችሉ ስክሪን ላይ ባለው ስልክ ቁጥር እንድታናገሩ ስል በትህትና እጠይቃችኋለሁኝ።
ሌላኛው የምነግራችሁ እዚሁ ፊት ለፊት አሁንም ቤት ቪላ ቤት ሳይሆን ዝም ብላ ብሎኬት ቤት ኖርማል ቤት ወደ ታች የምታዋት እንደዚህ የምታዋቸው ሁሉ ብሎኬት ቤት ናቸው። ለምሳሌ አዘቅዝቃችሁ ማየቱ ራሱ አሁን ይሄ መሬት አይመስልም። ይሄ ቀይ ቆርቆሮ ይሄ ቤት ያለበት ያው ቤት ነው ባታምኑ ስታውት ግን መሬት ነው የሚመስለው። ከላይ ሆናችሁ ወደ ታች ስታውት መሬት ነው እንጂ ቤት ያለው ላይ ያለ ይሄ ክላስ አለው። ተውት እያንዳንዱ ክላስ ያው ሰዎቹን ክላስ መቀረጽ ያው ትንሽ ደብሮ ይውት እዚህ ጋር ክላስ በርካታ ሰዎች ናቸው ውስጥ የሚኖሩበት ማለት ነውና ይሄ አሁን አንዷ ክላስ ውስጥ ያለው ባዶ ክፍል ስላገኘሁ ነው ይሄን የቀረኩት። እንደዚህ ግን በጣም ብዙ ክላስ 12 እንደዚህ አካባቢ ነው ያለውና በጣም ትልቅ ጸዳ ቤት ነው። 12 እንኳን በ5000 ብታባዙ በጣም ትልቅ ብር ነው። ተታች ያለውን ካፌ ተታች ያሉትን ሱቆች ተታችሁ ምናምን ነገርና ሱቅ ብከፍቱ ምግብ ቤት ብከፍቱ ምናምን ከተማው እንደዚህ ነው የምታዩት ወደ ታይ ወደ ላይ ማለት ነው። እና በጣም ጽድት ያለ ዘመናዊ ቤት ነው። ይሄን ቤት እኔም እንድገዛው አቅም አላህ እንዲሰጠኝ ዱአ አድርጉልኝ። እናንተም ደግሞ አቅም ከሌላችሁ አላህ አቅም እንዲሰጣችሁ አይታችሁ ተወዳችሁ ተመኝታችሁ አቅም ያጣችሁ አሜን በሉ እስኪ። አላህ አቅም እንዲሰጣችሁ እኔንም አቅም አላህ እንዲሰጠኝ ሁላችንንም አላህ እንዲረዳን። ኦት መኪናዎችም ምኖችም ወደ ታይ ነው የምታዩት። አሜን እንባባል ዱአ እንደራረግ ሸር አድርጉት። ገዥ ሊመጣ ይችላል። ተገዥ ተመጣ እኔም እጠቀማለሁኝ ኮሚሽን አገኛለሁ። እናንተ ማጅር ታገኛላችሁ። ወደ ላይ ማለ ገና ደረጃው ይወጣል። ስጦሃ ላይ ሁላ ወጥቼ አሳያችኋለሁ በዛ አጋጣሚ ማለት ነው። ይሄ ቤት ጥቅሙን ብገዙት አንደኛ ምርጥ ምግብ ቤት ብከፍቱ ትችላላችሁ። ሁለተኛው ከዚህ ሳሎኑ ላይ ማለት ነው። ሳሎኑ ላይ አሁን ባዶ ክላሷ ናት። ታች ያለውን ሳሎኑን አሻሻያለሁ። ክላስ እንደዚህ ሁሉም ተከራይቷል ማለት ነው። አንደኛ ምግብ ቤት ብከፍቱ ያዋጣችኋል። ከላይ ያሉ ክላሶች ደግሞ በርካታ ክላሶች ስለሆኑ አሁን እነዚያ ብሎኬት ቤት ናቸው ይባላል አይደል? ብሎኬት ቤት ሲፈልጉ ወደ ታይ ነው የምትዋቸው። ልክ መሬት ያሉ ነገር እስከሚመስላችሁ መሬት እንጂ ቤት አይመስላችሁም አይደል? እሱ ይሄ የሆነው ቤቶቹ አንሰው አይደለም ጸዴ ቤት ናቸው እነዛም በነገራችን ላይ። ይሄ ግን ከነሱ በላይ ፎቅ ሆኖ ግርማ ሞገስ ያለው ንጉሳቸው ስለሆነ ነው እንደዛ የሆኑት ማለት ነው። አያችሁት? እና ይሄ ቤት ከላይ ደግሞ አከራይታችሁ ተላይ ብቻ ያለው ያከራያችሁት ለብዙ ነገር ይጠቅማችኋል። ከላይ ብቻ የተከራዩ ክላሶቹ ተከራይተው የሚኖሩት እናንተ ታይ ጽድት ያለ ምግብ ቤት ሰራላችሁ። ከታይ ያለውን ማህኑ አከራይታችሁ ምርጥ ዘመናዊ ቤት ስለሆነ እዚህ ቤት ላይ ገዝታችሁ ማንፈሽፈሽ ለልጆቻችሁ ጥሪት ማስቀመጥ የምትፈልጉ እዚህ ቤት 40 ሚሊዮን ይላሉ። መጥሪያ ነው፣ ድርድር አለው። ራሳችሁ ተደራድራችሁ ቤተሰቦቻችሁን አምጥታችሁ ወይም ደግሞ ይለልኝ ያለ ስደተኞች ይሆን አይመስለኝም። ለማንኛውም አላህለን አቦኛም ደሃ አይደለም እንገዛዋለን። ይሄው መስጂዱ ፊት ለፊታችሁ ነው። ከተማውን እንደዚህ ወደ ታች ነው የምታዩት ሁሉንም ከተማ። እኔ እዚህ ላይ ብዙ ባላወራ ደስ ይለኛል። በጣም ጸዴ ዘመናዊ ቤት ስለሆነ ይሄን ቤት ብትገዙት በጣም ትጠቀማላችሁ። ለልጆቻችሁም ጥሪቷቸው ይሄ ስጡህ ነው። ይሄን ተመልከቱ። ስጡህ ላይ ቃለ ከተማው እንግዲህ ይሄን ወደታ ተመልከቱ። በቃ ይሄ ጋር ልብስ አለ እህል አስጥተዋል። እቺ ደግሞ ለዘበኛ ቤት ምናምን ማደሪያ ሰራተኛ ቤት ትሆናለች። ታዲያ ስጡህ ላይ የምትሰራ ቤት ናት። እሷ ራሱ አንድ አባወራ ታኖራለች። በነገራችን ላይ ከላይ ናት፣ ምርጥ ናት። አንድ አባወራ ታኖራለች። ውስጡ ሰፊ ነው። እዚህ ላይ መቀጠል ራሱ ትችላላችሁ ማለት ነው። ወደ ላይ ከተማው እንደዚህ ነው። ይሄ እንግዲህ ወደ ማህበር ወደ ኬሚስ ይሄ ደግሞ ወደ አዲስ አበባ ምናምን ይሄ ወደ አዲስ አበባ ነው። ያ ወደ ደሴ ነው። አሁን የሚታየው ወደ አዲስ አበባ ነው። ወደ ደሴ ደግሞ ወደዚህ ሲዞር ደግሞ ወደ ደሴ ነው። ኮሊደሩ እየተሰራ ነው። ጥቁር አስፋልት ላይ ነው። ይሄ ባዶ ቦታው ይሄ የሚታያችሁ እንጨት ያለበት ማህበር ነው። ከሱ ጎን ያለውን ቤት ይሸጣል። መግዛት የምትፈልጉ ወንድሞቼ የዚህን ቪላውን አቅም ካጣችሁ እዛ ስር ያሉት ቤቶች ይሸጣሉ። ቪላ ያልሆኑ ወደ ታች የምታዋቸው ትንሽ የሚመስሏችሁ ቤቶች እነሱም ብሎኬት ቤት ናቸው። የሆነ እዛ አጋጣሚ ግን ያው አለመታደል ሆኖ ትልቅ ነገር ስራችሁ ሲመጣ ጩጫን እንሆናለንና ይሄ እነዛ ቤቶች አሁን ይሸጣሉ። የሚሸጥ ቤት አለ። ስለዚህ ይሄን ቤት ገዙ። ስልክ ቁጥሬን አናግሩኝ። በጣም ምርጥ ዘመናዊ የናጠጠ ቤት ነው። አንቻሮ መስጂድ ስራችሁ ነው ያለው። ኬሚሴ ከተማ ኬላ ሰፈር ነው። ስለዚህ ታዲያ ይሄን ቤት ብትገዙት በጣም ትጠቀማላችሁ። እዚህ ጋር ራሱ ወላሂ አንድ አባወራ ያኖራል። ይሄ ቤት ራሱ ይሄ አንድ አባወራ ያኖራል። ከላይ ስጦህ ላይ ያለው ማለት ነው። ይሄ ደረጃው ወደ ታች መውረጃ ነው። ታዲያ ስለዚህ ቤት ብዙ ባላወራ ራሱ ቤቱ ራሱ ይናገራል አንደበት አውጥቶ ማለት ነው። እዚህ ሆናችሁ እንግዲህ ወደ ታች ያያችሁ ሳውዲ አረቢያ ነው ጅዳቱን መዲናቱን ያው አንድ ሆነና። ሰላም አለይኩም ወራህመቱላሂ ወበረካቱ። አናግሩ ይገዙት።